ሰላም ናችሁ። በአንድ ህይወት ብዙ ሴቶች ሊገኝ ይችላል፣ ግን በእነሱ መካከል አንዲት ሴት ብቻ በልቡ ውስጥ ልዩ ቦታ ልትይዝ ትችላለች። ግን ወንድ ልጅ በፍጹም የማይረሳት ሴት ምን አይነት ሴት ናት? ዛሬ 15 ባህሪያትን እንመለከታለን። እስከ መጨረሻው ተከታተሉ። 15ኛው ላይ የምንነጋገረው ነገር በጣም ልዩ ነው። እስኪ እንጀምር። ራሷ የምታከብር ሴት። ወንድ ልጅ በቀላሉ የማይረሳት ሴት ራሷን የምታከብር የምታውቅ ሴት ናት። ለሰው ለማንም ለመውደድ ስትል ክብሯን አትዋስም። የምትፈልገውን ታውቃለች፣ የምትቀበለውን በግልጽ ትሰራለች፣ ታሳያለች። ለራሷ ያላት ክብር ደግሞ ሌሎችን እንዲያከብሯት ያደርጋል። ራሷን የምታከብር ሴት በሰው አእምሮ ውስጥ በቀላሉ አትጠፋም። ሁለተኛ፣ ታማኝ የሆነች ሴት። ወንድ ልጅ በቀላሉ የማይረሳት ሴት ታማኝነቷን በተግባር የምታሳይ ሴት ናት። በፊቱ አንድ ነገር ብላ ከጀመረው ሌላ ነገር አትልም። ሚስጥር ትጠብቃለች፣ ቃሏን ታከብራለች እና በሷ ላይ እንደሚተማመን ታደርጋለች። አንድ ሰው ከሷ ጋር ይህችን ሴት አትከብደኝም በሚል ስሜት ካገኘ ያን እምነት በቀላሉ አይረሳውም። ሶስተኛ፣ ስሜቱን የምትረዳ። ወንድ ልጅ ሁል ጊዜ የሚሰማውን በቃላት መግለጽ አይችልም። አንዳንድ ጊዜ ሊል ይችላል፣ ሊያስብ ይችላል፣ ወይ ችግሩ በውስጡ ሊይዝ ይችላል። እሷ ግን ቃሉን ብቻ ስትሰማ ባህሪውና ዝምታውን ለመረዳት የምትሞክር ከሆነች ይህ ሁሉ በእርሱ ላይ ተጽዕኖ ይፈጥራል። እኔን በእውነት የምትረዳኝ ሴት ናት የሚለው ስሜት ደግሞ ላለመርሳት ከባድ ይሆናል። አራተኛ፣ ከእሷ ጋር ሲሆን ራሱን እንዲሆን የምታደርገው ሴት። ወንድ ልጅ ከአንድ ሴት ጋር ሲሆን ራሱን መለወጥ ወይም ሌላ ሰው ለመምሰል ካልተገደደ ይህ ሴት በእሱ ልብ ውስጥ ልዩ ቦታ ልትይዝ ትችላለች። እሷ ስትኖር በነፃነት ይኖራል፣ ይስቃል፣ ስሜቱንም ሳይፈራ ሲገልጽ ይችላል። ለምን? ምክንያቱም እኔ እንደሆንኩ ትቀበልኛለች የሚል ስሜት ሲኖረው ነው። እንዲህ አይነት ምቾት በቀላሉ አይገኝም። ስለዚህ እርሷን በቀላሉ ሊረሳት አይችልም። አምስተኛ፣ በአስቸጋሪ ጊዜ ከጎኑ የምትቆም ሴት። ወንድ ልጅ በደስታ ጊዜ ከጎኑ የነበረችውን ሴት ሲያስታውስ ይችላል፣ ግን በችግር ጊዜ ያልተወችውን ሴት በተለይ አይረሳም። ሁሉም ሰው ነገር ሲስተካከል መቅረብ ይችላል፣ ነገር ግን ሲመጣ ከጎኑ መቆም፣ መዳመጥ፣ መበረታታትና ተስፋ መስጠት የተለየ ነው። አንድ ቀን ሁሉም ነገር ቢቀርም በጣም የሚከብደኝ ጊዜ ከጎኔ የነበረችው እሷ ነች እያለ ሊያስታውስ ይችላል። የሚለውም ትዝታ በቀላሉ አይጠፋውም። ስድስተኛ፣ ራሷን የምታውቅና የራሷ ህይወት ያላት ሴት። ወንድ ልጅ በቀላሉ የማይረሳት ሴት የሁሉን ህይወት በእሱ ላይ የማታንጠለጥል ሴት ልትሆን ትችላለች። የራሷ እቅድ፣ ህልምና ስራ፣ የምትወዳቸው ነገሮች ያላት። እሱን ትወዳለች፣ ግን ራሷን አትጠላም። ይህ ደግሞ እሷና የራሷ ሰው ናት እንደሚል ያደርጋታል። እንዲህ ያለች ሴት ከህይወቱ ትርቅም በአእምሮ ውስጥ በቀላሉ ትጠፋ አትችልም። ሰባተኛ፣ በትንሽ ነገር ደስታ የምትሰጠው ሴት። ወንድ ልጅ በቀላሉ የማይረሳት ሴት ሁል ጊዜ ትልቅ ነገር የምታደርግለት አይደለችም። አንዳንዴ በትንሽ ነገር ደስታ የምትሰጠው ሴት ናት። አንድ ቀላል መልእክት ከልብ ከሆነ፣ ጥያቄ ወይም በጭንቅላቱ ላይ የምትሰጠው ትንሽ ድጋፍ እንኳን ትልቅ ትዝታ ሊሆን ይችላል። ምክንያቱም ሰዎች ሁል ጊዜ የተደረገላቸውን ትልቅ ነገር ብቻ አያስታውሱም፣ በልባቸው እንደተሰማቸው ያስታውሳሉ። ስለዚህ እርሷ ጋር ያሳለፈው ጊዜ ሁል ጊዜ ደስታን የሚያስታውስ ከሆነ እሷን መርሳት በቀላሉ አይችልም። ስምንተኛ፣ በሱ ላይ የምትማመን ሴት። አንድ ወንድ በራሱ ላይ እምነት ሲያጣ እሷ ግን አንተ ትችላለህ ብላ የምታበረታታው ከሆነ ይህ ቃል በልቡ ውስጥ ለረጅም ጊዜ ሊቀር ይችላል። ምናልባት ሌሎች ሰዎች በእሱ ላይ አይተማመኑም፣ እሷ ግን አቅሙን አይታ አበረታታችሁ። ይህ በሚሆነው የሚስጥሩ ድጋፍ ከፍቅር በላይ ትልቅ ቦታ ሊይዝ ይችላል። ከዓመታት በኋላም በእኔ ላይ እምነት ያሳየችኝ እሷ ነበረች ብሎ ሊያስታውሳት ይችላል። ዘጠነኛ፣ ስለ ራሷ ብቻ የምታስብ ሴት። ወንድ ልጅ በቀላሉ የማይረሳት ሴት ሁልጊዜ እኔ ብቻ የማትል ሴት ልትሆን ትችላለች። እሷ የእሱን ስሜት፣ ፍላጎትና ሁሉን ለመረዳት ጊዜ ትወስዳለች። እሱ በስራ በችግር ተጠምዶ ከሆነ ያለ ምክንያት አትጨነቅለትም። ይልቁንም እንዴት ነህ፣ ምን ልርዳህ ብላ መጠየቅ ትችላለች። ይህ አይነት ሐሳቢነት ሰውን ውስጡ ይነካል፣ ምክንያቱም
ከሷ ጋር እኔም የምታስብልኝ ሰው አለ የሚል ስሜት እንደሚሰማው ታደርጋለች። እንዲህ ያለች ሴት ከህይወቱ ብትርቅም ያሳየችውን አሳቢነት በቀላሉ አይረሳውም። 10ኛ በሱ የምትተማመን ሴት። ወንድ ልጅ በቀላሉ የማይረሳት ሴት እሱን የምታምነው ሴት ናት። በጊዜውም አትጠራጠረውም፣ ምክንያቱም ሳይኖር አትከሰው። እሱ በሚሳነው ነገር እምነት ታሳየዋለች። እኔ ባንተ አምናለው ቃል በተለይ የከበደው ጊዜ ብዙ ጊዜ ኃይል ትሰጠዋለች። እምነት ማለት ሁሉም ነገር ለጥያቄ መቀበል አይደለም፣ ግን እሱን እንደ ሰው ማክበርና ማመን ነው። ስለዚህ እሱ ከሷ ጋር የተሰማውን እምነት በቀላሉ አይረሳውም። 11 ልቧን በእውነት የምትሰጥ ሴት። ወንድ ልጅ በቀላሉ የማይረሳት ሴት ፍቅሯን በቃላት ብቻ ሳይሆን በተግባር የምታሳይ ሴት ናት። በእሱ ጋር ስትሆን እውነተኛ ናት፣ ለመምሰልም አትሞክሩም። የምትሰማውን በአክብሮት ትገልጻለች። በጥሩ ጊዜ ብቻ ሳይሆን በአንድ ከባድ ጊዜም ፍቅሯን ታሳያለች። እንዲህ ያለች ሴት ልጅ በእሱ ህይወት ብትርቅም በእውነት የወደደችኝ እሷ ነች የሚለውን ስሜት ለመርሳት ከባድ ይሆነዋል። 12 ክብሩን የምትጠብቅ ሴት። ወንድ ልጅ የማይረሳት ሴት በፍቅር ውስጥ እንኳን ክብሩን የማታከብር ሴት ናት። ከእርሱ ጋር ብትስማማም በሰው ፊት ብታዋርደውም ችግር ሲኖር በጸንታ በአክብሮቷን ትለያለች። ስለዚህም ሰውነቱን አትረሳውም። ምክንያቱም ፍቅር ብቻ ሳይሆን ክብርትም በማግኘት ውስጥ ወሳኝ ሚና ስለምትጫወት ናት። ስለዚህ አንድ ወንድ ከእሷ ጋር በክብር እንደተሰማው ካስታወሰ እሷ በቀላሉ በፍጹም ሊረሳት አይችልም። 13ኛ በእሱ ህልም የሚታመን ሴት። አንድ ወንድ ልጅ ትልቅ ህልም ሲኖረው ሁሉም ሰው ሊያምንበት አይችልም፣ ግን እሷ አንተ ትችላለህ፣ እኔ አምናለሁ ብላ የምታበረታታው ከሆነ ይህ በልቡ ውስጥ ትልቅ ቦታ ይዘዋል። እሱ ራሱን ሲጠራጠር እሷ አቅሟን ታሳየዋለች። ስኬት እንዲያገኝ ከመጀመሪያዎቹ ያመኑበት ሰዎች አይረሳውም። ስለዚህ በህልሙ ያመነች ሴት በህይወቱ ውስጥ ትዝታዋን ለማስረዝ ከባድ ሆነች ሴት አይረሳትም። 14ኛ ከእሱ ጋር ልዩ ትዝታ የፈጠረች ሴት። አንዳንድ ሰዎች ጊዜን ሰውን የማይረሳው ሰውየውን ራሱን ብቻ አይደለም ከእሱ ጋር የተፈጠረው ትዝታ ነው ይላሉ። አንድ ቀላል ውይይት፣ አብረው የዘለቁት ቀን ወይም በከባድ ጊዜ የሰጠሽውና ድጋፍ ከዓመታት በኋላም ሊያስታውሰው ይችላል። ምክንያቱም ልዩ ትዝታ በቀላሉ አይጠፋም። አንድ ቦታ፣ አንድ ዘፈን ወይም አንድ ቃል እንኳን ያየን ጊዜ እንደገና ሊያስታውሰው ይችላል። ስለዚህ በልቡ ውስጥ ልዩ ትዝታ የፈጠረች ሴት በቀላሉ አይረሳትም። በልቡ ውስጥ ልዩ ስሜት የፈጠረች ሴት። 15ኛ እና የመጨረሻው በመጨረሻ አንድ ወንድ ልጅ በፍጹም የማይረሳት ሴት ግን ፍጹም የሆነች ሴት አይደለችም። በልቡ ውስጥ ልዩ ስሜት የፈጠረች ሴት ናት። ከእርሷ ጋር ሲሆን የተሰማው ደስታ፣ ሰላም፣ መተማመንና ፍቅር ከሌለው ሰው ጋር በቀላሉ ካገኘው ትዝታዋ ሊቆይ ይችላል። ሰው ለመርሳት ጊዜ ሊወስድ ይችላል፣ ግን በልቡ ውስጥ ልዩ ስሜት የተወች ሴት በቀላሉ አይረሳትም። ከዚህ ከእናንተ 5ቱ ምልክቶችን የቱን ጠቀማችሁ? ሰላም ውድ የመራንፎ ዩቲዩብ ቻናል ተከታታዮች፣ ዛሬ ወንድ ልጅ በፍጹም የማይረሳት ሴት 15 ባህሪያትን ተመልክተናል። በእነዚህ 15 ባህሪያት ውስጥ ለእርስዎ በጣም የተለየው የትኛው ነው? አስተያየቶ በኮሜንት ይጻፉልኝ። ቪዲዮውን ከተመቻችሁ ላይክ አድርጉ፣ ሌሎችም እንዲደርስ ሼር አድርጉ። እንዲሁም የመራንፎ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ድረስ በሰላም ቆዩ። ሰላም